አይዟችሁ አይዟችሁ አብሽሩ አይዟችሁ ድሉ የኛ ነው ሐሳብ አይግባችሁ ጠንክሩ በትግላችሁ ፍትህ 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 የነፈቃችሁ ያለ ጥፋት በግብ እስር ቤት ውስጥ ያላችሁ የእስር ቤት ኑሮ እንዴት ይዟችሁ ሰላም ሁሉም እንዴት ናችሁ የአላህ እገዛ ሁሌም አይለያችሁ ሀገር ውስጥም ከሀገር ውጭ ያላችሁ ድሉ የኛ ነው ሐሳብ አይግባችሁ ጠንክሩ በትግላችሁ በወያኔው ሴራ አንቆንም ከትግላችን ወደፊት በትክቢር ይብረር ጠላታችን ጀግኖች የአገሬ ልጆች ከፍ አርገው ድምፃቸውን አሉ ለምን ታሪክ ሰሚ ብቻ እኛም ታሪክ እንሰራለን ድምፁን ሊያሰማ በወኔ ወጣ ተጠራ ወገኔ ወደፊት ልዩነት ሳይኖር ወደፊት ከመቼውም በላይ ወደፊት በርትተን በአንድነት ወደፊት ተያይዘን አንድ ላይ ጭቆናው ዝምታው ይብቃ ከእንግዲህ ዝም አልልም መብት አጥቼ በአገሬ እስከ መቼ ይዘልቃል በእንዲህ እኛ ሙስሊሞች ለፈጠረን እንጂ ለማንም አናጎበድድ እንቅፋቶች ዞር በሉልን እንሂድበት ከመንገድ ጀርህን በድ ቢላሎች ሱመያ ከየሀገሩ ተነሱ እንነሳውንም እንደ ድሮ በወኔ ጠንክሮ በወያኔው ሴራ አንቆንም ከትግላችን ወደፊት በትክቢር ይብረር ጠላታችን እምነቱ ተነክቶ መንገብቶ ይተኛል ብሰዋ መድህን ነው መብቱን ያስከብራል ለጠላት ሳንተኛ በሰብር በጽናት ሰላማዊ ሆነን እኛ ሲያስሩን ሲገሉን ሲገርፉን ስንደማ መብታችን በመጠየቅ ድምፃችን ይሰማ እያል ተበድለናል 1400 ቀናት በላይ አሳልፈናል ትግሉ ከተጀመረ ከአወሊያ ግቢ ጀግኖች ተጠራርተው ወጣት ተጠራርተው መጅሊስ መባሾቹ አንቀበልም እምቢ አዳዲስ ገቢ ሙስሊሞች ላይ በዛ ተንኮላቸው እኛን አይወክሉም ያልመረጥናቸው ከይሁድ ተልከው የመጡብን በእኛ ላይ ተሾሙ እንዲሁ ሲኮሩብን ቆይ እናንተ ሰዎች ከየት ነው የመጣችሁ አህባሽ ለተንኮል ከውጪ አምጥታችሁ የአገሩን ዜጋ መብቱን የጠየቃችሁ ስታስሩ ስትገሉ ትንሽም አያሳፍራችሁ ስሙኝ እኔ ልንገራችሁ ይኸው እውነቱ ምንም አልፈራችሁ ሀገሩን የሚያሸብር የእውነት አሸባሪ ሽብርተኛ እናንተው ናችሁ ስንቱን ደም ያፈሰሳችሁ
ሀገሩን የሚያሸብር የእውነት አሸባሪ አንተ ነህ ወንጀለኛ የእውነት አሸባሪ ንጹሃን ዜጎችን በግፍ መታሰር መብቴን ገፍተኸው እምነቴን ደፍረሃል ሕይወቴን ቁርአኔን ደፍረሃል አሸባሪ ያልከው ስንቱን አሰቃይተሃል በቃ በቃ ብሔራዊ ጭቆናው ይብቃ የውሸት ፋብሪካ በኢቲቪም ላይ ለጥቅም ለሆዳችሁ የሆናችሁም ተዋናይ እንደው ሙስሊም መስላችሁ ትንሽም አታፍሩም ወይ ካድሬ ናችሁ የመንግስት ካድሬ ናችሁ አስመሳዮች ናችሁ መቼ ሙስሊሙ እናንተን ወከላችሁ አታቁም ወይ እነዚያን ጀግናዎቹ የማይረሱ ለእውነት ፍትህ የቆሙ አንበሶቹ እነሱ ነው እንጂ እኛ የመረጥናቸው ሽብርተኛው ወያኔ በግፍ ያሰራቸው ጀግኖች የአገሬ ልጆች ከፍ አርገው ድምፃቸውን አሉ ለምን ታሪክ ሰሚ ብቻ እኛም ታሪክ እንሰራለን ድሉ የኛ ነው አብሽሩ ልነጋ ነው አላህ ከኛ ጋር ነው ጨለማም ብርሃን መጥቶ ያጠፋል ኢንሻአላህ ነስሩ ለኛ ይመጣል አንረሳም ድንቅ ወኪሎቻችን በዱዓችሁ ሁሌም ያስታውሰ አለን በሉ ሁሌም ከጎናችሁ ነን አንረሳም አቡክዬ አህመድ ያሲን ኑሩ ቱርኪ ሸመከት ሙዬ አህመድ ሙስጠፋ ካሚል ጀምሱ ማን ረሳል ያአኪ እንደነ በድሩ ሰይድ አሊ ሙኒርና ሳቢር እርጉ ብዙ ናቸው ወጣት ሙቤ ኻሊድና ዩሱፍ ጌታቸው ሱመያም አሉ ከሴቶቹ ማንቢያስቲ ልንገራችሁ እነ መርያም በገብ የተፈረደባቸው አይዟችሁ አብሽሩ አይዟችሁ ድሉ የኛ ነው ሐሳብ አይግባችሁ ጠንክሩ በትግላችሁ የአላህ እገዛ ሁሌም አይለያችሁ ሀገር ውስጥ ከሀገር ውጭ ያላችሁ ድሉ የኛ ነው ሐሳብ አይግባችሁ ጠንክሩ በትግላችሁ